የዓለማችን ልዕለ ኃያል ሀገር አሜሪካ ከሩሲያና ከቻይና ባለፈ አዳዲስና አስፈሪ የደህንነት ስጋቶች አሉብኝ ተደቅነውብኛል ስትል ገለጸች። ጤና ይስጥልን። ከመንገድ ቲቪ የልዩ ትንታኔ ፕሮግራማችን ጀምረናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የአሜሪካ ብሔራዊ ስለላ ተቋም ዳይሬክተር ቱልሲ ጋባርድ ለኮንግረስ ባቀረቡት የ2026 ዓመታዊ የስጋት ግምገማ 5 ሀገራት የአሜሪካን ሰላም ለመንሳት በከፍተኛ ዝግጅት ላይ መሆናቸውን አስታውቀዋል። እንደ አሜሪካ የስለላ ተቋም መረጃ ሩሲያ፣ ቻይና፣ ሰሜን ኮሪያ፣ ኢራን እና ፓኪስታን በአሁኑ ወቅት የአሜሪካ ምድር በቀጥታ ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን በማልማት ላይ ይገኛሉ። እነዚህ ሀገራት ኒውክሌርና ዘመናዊ የጦር መሳሪያዎችን ተሸክመው የአሜሪካን የአየር መከላከያ ሰብረው መግባት የሚችሉ ሚሳኤሎችን እያመረቱ መሆኑንም አሳውቀዋል። በዚህ ሪፖርት ውስጥ እጅግ አስደንጋጭ የሆነው መረጃ የፓኪስታን ጉዳይ ነው። ፓኪስታን አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማምረት መቃረቧ ተገልጿል። በተለይም ሻሂን 3 የተሰኘው ሚሳኤሏ እስከ 2750 ኪሎ ሜትር የመጓዝ አቅም ያለው ሲሆን በቀጣይ አሜሪካን በቀጥታ ሊመታ በሚችል ደረጃ እያሳደገችው መሆኗም ተነግሯል። ይህ የፓኪስታን ወታደራዊ ሂደት ዋሽንግተንን በከፍተኛ ሁኔታ አስቆጥቷል። ሩሲያና ቻይና የአሜሪካን የአየር መከላከያ ስርዓት በቀላሉ ማታለልና ማለፍ የሚችሉ እጅግ ውስብስብ ቴክኖሎጂዎችን እየተጠቀሙ መሆኑም ተገልጿል። ይህ አሜሪካ ራሷን ለመከላከል የገነባችው ማምከኛ ውጤታማነቱ እንዲቀንስ ሊያደርገው ይችላል የሚል ስጋት መፈጠሩንም ገልጸዋል። እንደ የስለላ ተቋሙ ግምት በአሁኑ ወቅት አሜሪካን ኢላማ ያደረጉ ሚሳኤሎች ቁጥር 3000 አካባቢ ቢሆንም እንደ አውሮፓውያን አቆጣጠር በ2035 ግን ይህ ቁጥር 5 እጥፍ በማደግ ከ16000 በላይ እንደሚደርስ ተተንብየዋል። ከሀገሪቱ ባለፈ እንደ አልቃይዳና አይሲስ ያሉ የሽብር ቡድኖች በአፍሪካ፣ በምዕራብ እስያና በደቡብ እስያ በከፍተኛ ሁኔታ እያንሰራሩ መሆናቸውን በሪፖርቱ ተካቷል። እነዚህ ቡድኖች በተለይ የአሜሪካን የውጭ ጥቅሞችና ተቋማት ኢላማ ማድረጋቸው አይቀርም ተብሏል። ከአሜሪካ ብሔራዊ የስለላ ተቋም የወጣው ይህ ሪፖርት ፓኪስታንን በስጋትነት መፈረጁ ብዙ ጥርጣሬን እየፈጠረ ነው። አሜሪካ በፓኪስታን ላይ እንዲህ አይነት ማስጠንቀቂያ ማውጣቷ ምን ሊከተል እንደሚችል ፍንጭ የሚሰጥ ይመስላል። አሜሪካ ፓኪስታንን አህጉር አቋራጭ ሚሳኤል እያበለጸገች ነው ማለቷ ሀገሪቱን እንደ ቀጣዩ የዓለም ጸረ ሰላም አድርጎ ለመሳል የሚደረግ ጥረት ሊሆን ይችላል። ፓኪስታን ከቻይና ጋር ያላት ጥብቅ ወታደራዊና ኢኮኖሚያዊ ግንኙነት ዋሽንግተንን ስጋት ላይ ጥሏታል። ስለዚህ ይህ ሪፖርት ፓኪስታንን ማዕቀብ ለመጣል ወይም በደቡብ እስያ ያላትን ተጽዕኖ ለመቀነስ እንደ መነሻ ሊያገለግል ይችላል። ዋናው ጥያቄ ፓኪስታን እንደ ኢራቅ ወይንም ሊቢያ ቀጣዩ ሰለባ ትሆን ይሆን የሚል ነው። ፓኪስታን የኒውክሌር ባለቤት መሆኗ በቀጥታ ለመጠቃት አስቸጋሪ ቢያደርጋትም አሜሪካ ግን የኒውክሌር መሳሪያዋ አሸባሪዎች እጅ ሊወድቅ ይችላል የሚል ስጋትን ለዓለም በማሳየት በሀገሪቱ የውስጥ ጉዳይ ጣልቃ ለመግባት መንገድ እየጠረገች እንደሆነም ተገምቷል። ከአሜሪካ መረጃ በተቃራኒ ፓኪስታን የጦር መሳሪያዎችን የምታዘምነው ራሷን ከጎረቤቷ ህንድ ለመከላከል እንደሆነ ትገልጻለች። በአጠቃላይ አሜሪካ አሁን የከፈተችው የፕሮፓጋንዳ ዘመቻ ፓኪስታንን ቀጣዩ የዓለም ሀያላን መፈታተሻ አዳራሽ ትሆን ይሆን የሚለው በሂደት የሚታይ ይሆናል። የዛሬው የመንገድ ቲቪ ትንታኔያችን ይህን ይመስል ነበር። በሌላ አዲስ መረጃና ትንታኔ እስከምንገናኝ ድረስ ሰላም ቆዩን። ቸር ያሰማን።